ተማሪዎች ዛሬ በሜታ አናላይሲስ አንድ በጣም ወሳኝ የሚባለው የሜታ አናላይሲስ ፓርት አሳያችኋለሁ ማለት ነው። ይሄም ፐብሊኬሽን ቢያዝ ይባላል ማለት ነው። ፋይል ኢምፖርት ለማድረግ እዚህ ጋር ፋይል የሚለው ውስጥ እንገባለን። ኢምፖርት የሚለውን እንጫናለን። የተዘጋጀ ፋይል ይኖረናል በኤክሴል ማለት ነው። እዚች ጋር እንመጣና ብራውዝ እንለዋለን ማለት ነው። ብራውዝ ስንለው ምን ይመጣልናል? ፋይሉ ይመጣልናል። ፋይሉን ኦፕን እናደርገዋለን። ፋይሉን ኦፕን ስናደርገው ሁሌም ቢሆን መርሳት የሌለብን ኢምፖርት ፈርስት ሮው አዝ ቫሪያብል የመጀመሪያውን የቫሪያብል ኔም አድርጎ እንዲያመጣልን ወይም ደግሞ አገባለሁ። ዜን ቀጥታ እንደምትመለከቱት ወዴት ነው የሚሄደው? ወደ ሜታ አናላይሲስ ወደምትለው ሴክሽን ገባለሁ ማለት ነው። ዜን ፐብሊኬሽን ቢያዝ ወደሚለው እንሄዳለን። ፐብሊኬሽን ቢያዝ እንግዲህ እዚህ ጋር እንደምትመለከቱት ሴትአፕ አለ፣ ሰማሪ አለ፣ ፈርስት ፕሎት አለ፣ ምን አለ ምን አለ። እዚህ ጋር እንደምትመለከቱት ፐብሊኬሽን ቢያዝ የምትለው እዚች ጋር ነው የምናገኛት ማለት ነው። ከዛ ፐብሊኬሽን ቢያዝ ጋር እንሄዳለን። ፐብሊኬሽን ቢያዝ ላይ እንግዲህ እንደምንመለከተው ፈነል ፕሎት ነው የምንጠቀመው። እዚህ ጋር ፈነል ፕሎት የሚለውን አውቶማቲካሊ ስታታ 17 ሴት አድርጎልኛል። ምንም የሚሄድበት የለም። እዚህ ጋር ሁለት ታይፕ ኦፍ ግራፎች ማውጣት እንችላለን። ስታንዳርድ ፈነል ፕሎት እና ካውንተር ኢናንስድ ፈነል ፕሎት የሚለውን ማውጣት እንችላለን ማለት ነው። ሞዴሎቹን እዚህ ጋር ቼክ ማድረግ ድጋሚ ያስፈልጋል። ራንደም ኢፌክት ነው። ዲፎልት ሜተዱን መስራት እንችላለን። ስታታ በራሱ ዲፎልት ያደረገውን ግን ራንደም ኢፌክት ዲርሲሞኒያንን ስለመረጥኩለት መጀመሪያ እዚህም ጋር ይችን ቼክ ማድረግ አለብኝ ማለት ነው። ከዛ በኋላ ሰሚት እለዋለሁ። ቴን ግራፍ ይመጣልኛል ማለት ነው። እዚህ ጋር እንደምንመለከተው በኤክስ አክሲስ እና በዋይ አክሲስ ሁለት የተለያዩ ቫሪያብሎች እዚህ ጋር እንመለከታለን። ኢፌክት ሳይዝ ወይም ደግሞ ፕሪቫላንስ የሚለውን ነገር እዚህ ጋር እንመለከታለን። በዚህኛው ሳይድ ደግሞ ስታንዳርድ ኢረር ወይም ደግሞ ፕሪሲሽን የሚለውን ነገር እንመለከታለን ማለት ነው። ሶ እዚህ ጋር ፕሪቫላንሱ በፐርሰንቴጅ ነው የሚቀመጠው ሁሌም እንደምታውቁት ወይም ደግሞ ፕሮፖርሽን ስለሆነ ማለት ነው። አሁን እዚህ ጋር ሶስት የተለያዩ ላይኖች አሉ። እዚህ ጋር እንደምንመለከተው ሬድ ላይን አለ። ይሄ ሬድ ላይን ምንድነው? ኤፌክት ሳይዝ ላይን ነው። ይሄኛው ደግሞ አፐር ኮንፊደንስ ኢንተርቫል ነው። ይሄኛው ላወር ኮንፊደንስ ኢንተርቫል ነው። ስለዚህ እንዴት ነው ይችን ግራፍ ኢንተርፕሬት የምናደርጋት ነው? ብዙ ጊዜ ይሄ ፈነል ፕሎት ኢንቨርትድ የሆነ ፈነል ፕሎት ትራያንግል ሼፕድ ነው የምታዩት። እነዚህ በሰማያዊ ዶት 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 ያላቸው ወደ ሜታ አናላይሲስ ውስጥ ለአናላይሲስ የገቡት የስተዲዎች ብዛት ነው ማለት ነው። ስለዚህ ስንት ስተዲ ገብቷል? 9 ስተዲዎች ገብተዋል እዚህ ጋር ስንቆጥር ማለት ነው። ሶ ከዚች ከቀይ መስመሯ ወደ ቀኝና ወደ ግራ ያሉትን እንቆጥራለን። ወደ ቀኝና ወደ ግራ ያሉት ቁጥሮች ብዛት እኩል ከሆነ እኛ የሰራነው ሜታ አናላይሲስ ምንድነው ማለት ነው? ሲሜትሪውን የጠበቀ ነው። which is there is no publication bias in the current ሜታ አናላይሲስ የሚለውን አናላይሲስ ኢንተርፕሪቴሽን መውሰድ እንችላለን ማለት ነው። ነገር ግን እዚህ ጋር እንደምንመለከተው ወደ ቀኝ ያሉት የስተዲዎች ብዛት 6 ሲሆን ወደ ግራ ያሉት ደግሞ 3 ናቸው ማለት ነው። ሶ this funnel plot suggests the possibility of publication bias in the current ሜታ አናላይሲስ ማለት ነው። በአሁኑ በተሰራው የሜታ አናላይሲስ ጥናት ውስጥ ፐብሊኬሽን ቢያስ ወይም ደግሞ ስሞል ስተዲ ኢፌክት አለ። መታተም እያለባቸው ሳይታተሙ የቀሩ ስተዲዎች አሉ። ስለዚህ አሁን ላይ በኢትዮጵያ ላይ ናሽናል ሪፕሬዘንታቲቬሽን የሰራው ቢያዝ በመኖሩ ምክንያት ፐብሊሸሮች ሳያትሟቸው የቀሩ ጥናቶች አሉ። እነዛ ጥናቶች ገብተው ቢሆን ኑሮ የተሟላ ፊገር ይሆን ነበር የሚል መልእክት ያስተላልፍልኛል ማለት ነው። ሶ ይሄ ከተፈጠረብኝ ምንድነው ኔክስት ስቴፕ የሚለው? ኔክስት ስቴፓችን ፐብሊኬሽን ቢያዝ ኤግዚስት እንዳደረገ ሰጀስት አድርጎኛል። ይሄ ፕሎት ወደ ኢገርስ ቴስት ኤንድ ቤግስ ቴስት ነው የሚሄደው ማለት ነው። ሪግሬሽን ቴስት ነው። ቤግስ ቴስት ኤንድ ሪግሬሽን ቴስት ኔክስት ቪዲዮ ላይ ጠብቁኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሪፖስት በማድረግ ለሚፈልጉት ሰዎች እንዲደርሱ አድርጉ። ቴንክ ዩ ሶ ማች ጋይስ።